ኦኬ አርቱ ላይ ያለበት ኦኬ እኮ በአርት ዙሪያ ምናምን ነገር ልጠይቅሽ እኮ ነው እንዴ ሞዴሊንግ እስቲ ዲች ልጅ ትወና ምናምን ትሰራለች ምንድነው ወደ ኋላ አስቀረች ቢራይ እሱናና ቤዚና አሁን ያለሽበት ማለት ወይ ፍቅር ሞገደኛው ወይ ፍቅር ዛሬ ማገለፈኝ ወይ ፍቅር የትናንት ቆጥሮ ወይ ፍቅር የነገን ላይ አልፈኝ ወይ ፍቅር አንቺማ በፍቅር ወይ ፍቅር መቼም አትዳኝ ወይ ፍቅር ልብሽ ብቻ ራቀኝ ወይ ፍቅር እንደው ደህና ሁኝ ደህና ሁኝ ደህና ሁኝ ደህና ሁኝ ደህና ሁኝ። ሰላም ሰላም ወደ ቤተሰቦቼ የተወደዳችሁ የተከበራችሁ እንዲሁም የምወዳችሁ የማከብራችሁ እንዴት ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበልልኝ እንደ ሁሉ ጊዜው እና ዛሬ ደግሞ በአዲስ ቪዲዮ ተከስቻለሁ። የኔ ማሮች እና የኔ ውዶች እና አሪፍ ልጅና ባህራ ምርጥ የሆነ ልጅ አምጥቻለሁ። ታውቃላችሁ ከእናንተ መደባበቅ አልፈልግም። ፊት ለፊት ከእናንተ ጋር ያለኝ ነገር የታወቀ ነው 100%። ቤተሰቦች ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንቱ ዳድራ እና ወደ እንግዳችን ሄድ። ሰላም እንዴት ነሽ? ሁሉ ሰላም? ቆይታሽ እንዴት ነው? ሰላም ይትች ቤተሰቦች እንዴት ነሽ? ሁሉ ሰላም ነው አይደል? አለልሽ እንጣፋጭ እና እኔ የምልሽ ቆይታሽ እንዴት ነበር? አሪፍ ነው። ወደዚህ ስመጪ እንዴት ነው ደከመሽ ምናምን? አይ ብዙ ብዙም ባይሆን እሺ ለማንኛውም ቤተሰቦች ይወቁሽ ከስምሽ ጀምሪልኝ እስኪ። ኦኬ ሰላም ቤዛ አለምሰገድ እባላለሁ። እሺ ቤዛ ምን አይነት ልጅ ናት? ቤዛ የማርኬቲንግ ተማሪ ነኝ እና ጎን ለጎን ሞዴሊንግ እማራለሁ። ኦኬ ማለት ሞዴሊንግ ስትይኝ አልገባኝም። አሁን ላይ ያለሁበት ላይ ሞዴሊንግ እማራለሁ። ሞዴሊንግ ተማሪ ነኝ። ኦኬ አርቱ ላይ ያለሁበት ኦኬ እኮ በአርት ዙሪያ ምናምን ነገር ልጠይቅሽ እኮ ነው እንዴ ሞዴሊንግ እስቲ ዲች ልጅ ትወና ምናምን ትሰራለች ምንድነው ወደ ኋላ አስቀረች ቢራይ እሱናና ቤዚና አሁን ያለሽበት ማለት ምን ማለት የትወና ያለሽን ተሰጥቶ ብትነግሪ። ትወና ውስጥ ገብቼ ብሰራበት በጣም ነው የሚያስደስተኝ። ኦኬ መተወን ምናምን ደስ ይለኛል። አጋጣሚውን አግኝቼ እዛ ስራ ላይ በገባበት በጣም ነው የሚያስደስተኝ። እና አሁን ማለት እድሉን አላገኘሽም ነው ወይስ? እድሉን ያው ብዙም አይደለም ገና እየተማርኩት ነው። ኦኬ እና አሁን ፍላጎቱ አለሽ? ያው በደንብ በሚገባ የትወና ፍላጎት አለሽ። ስለዚህ እየሰማችሁ ነው ቤተሰብ እና ቤዛ ትወና ትፈልጋለች እና መተወን ስለምፈልግ ፕሮዳክሽኖቹ እየሰማችሁ ነው አይደል? ፕሮዳክሽኖቹ አደራ በእኔ ስም ቤዚ አሪፍ ተዋናይ ናት። ነገ አሪፍ ትወና ላይ እንደምናያት ተስፋ አደርጋለሁ። ለዛ ተቀባይነት እንደምታገኝ አውቃለሁ እና እንትን በሏት እድሉን ስጧት ለትወና። እና ሞዴል ላይ ያለሽበት ሁኔታ እንዴት ነው? ሞዴል ላይ እንደነገርኩሽ የተማርኩ ነው ብዬሻለሁ። እሱ ፍላጎት አለኝ በጣም በሱ ትልቅ ደረጃ ደርስበት ደስ ይላል። ኦኬ እንትና አሁን ማለት ሞዴሊንግ የመስራት ፍላጎቱም አለሽ ነው? አዎ እሱም እኮ አንድ ተሰጥኦ አንድ ትልቅ አርት እኮ ነው። እና አሁን ሞዴሊንግ እየተማርሽ ነው? አርቲንሽ አሁን ታስታውቂያለሽ ጀምር ሞዴሊንግ እንደዚህ ነው። አይ በሞዴል ላይ ጠንክረሽ ከሰራሽ በእርግጠኝነት አሪፍ ነገር እንደምትደርሺ ታወቀ ነው። እንዴት ነው አንቺ አሁን አመለካከትሽ? ጥሩ ደረጃ ላይ ደርስበታለሁ ብዬ አስባለሁ። ሞዴሉ ማለት ነው። ስለዚህ አሁን ያለሽበት ሪሌሽንሺፕ ወይም ደግሞ ምናምን ነገር ወይ የፍቅር ህይወትሽ ላይ ወይ ባለሽ የራስሽ ሪል ላይፍሽ ምን ላይ ነሽ? ወይስ ቤዛ ምን አይነት ደረጃ ላይ ናት? የፍቅር ህይወት ይላል። ኦኬ ጓደኛ ምናምን ነሽ? ታያርተ ተማሪ ነኝ እንደነገርኩሽ። ኦኬ ኮሌጅ ተማሪ ነሽ? ኦኬ 12 ጨረሰሽ ማለት ነው። ኦኬ ጎበዝ። ኮሌጅ እማራለሁ ማርኬቲንግ ማኔጅመንት እንደነገርኩሽ እና አርቱ ላይ ያለሁበት ሞዴሊንግ እማራለሁ። በቀረው በቃ ኖርማል ላይፍ እኮ ስለዚህ በጓደኝነትም ምናምን የለም ማለት ነው። ኧረ ስሙልኝ። እና አሁን ቤዛ ምን ላይ ናት? ወይስ ነገ ምንድነው ተስፋ ምንድነው አላማሽ?
ሴት ልጆች ስንባል ታውቂያለሽ አንድ ነገር ላይ ብቻ ከጸናን ከባድ ነው። 2-3 ላይ መራመድ አለብንና አንቺን በምን ላይ ጸንተሻል? ወይ ደግሞ አሁን ላይ ያለሽበት ወይ ደግሞ አሁን ላይ ያለሽበት ሆኖ እንዳለ ሆኖ ደግሞ ነገር ላይ ምን ቤዛ ምን ላይ እናገኛታለን? አሁን ላይ እንዳለበት ሆኖ በትምህርቴ አንደኛ በትምህርቱ ጥሩ ደረጃ ደርስ ደስ ይለኛል። ኦኬ ማርኬቲንግ ነው። በሚቀጥለው ደግሞ ሞዴሊንጉ ላይ አርቱ ላይ በሱ በጣም ትልቅ ያለ ደረጃ ላይ ደርስ ደስ ይለኛል። አውሰው ሞዴሊንጉ በጣም ኦኬ ትወና ላይም እንደዛ እና አሁን አሪፍ ነገር ላይ ይደርስበታል ብለሽ ታምኚበታለሽ? ሞዴሊንጉ ማለት ነው። በትወናስ? በትወናም እንደዛው እንዳልኩሽ ትወና በዛውብሻ በጣም እንዴት ለዛለሽ እንዴ አርት ላይማ መሰቀል አለብሽ እንዴ? አሁን ማለት የሆነ ነገር ኖሮሽ ትንሽ ጭላንጭል ነገር ተስፋ ኖሮሽ የተወና ዓለም ውስጥ አንቺ ኬርለስ እንድትሆኚ አልፈልግም። እኔ መገፋፋት ፈልጋለሁ፣ የሆነ ነገር ላይ ልደርሽ ፈልጋለሁ። በቃ ማለት አንቺ ሞዴሊንግ ሆኖ እንደነገርሽ ቅድም እኛ ሴቶች ስንባል በአንድ ብቻ አይደለም መንቀሳቀስ ያለብን። አሁን ሞዴሊንጉን እየሰራሽ ትወና መስራት ትችያለሽ። ሁለቱም ምንም የሚያግድሽ ነገር ስለሌለ ማለት ነው። ትወናም ጎን ለጎን ሞዴሊንጉም ጎን ለጎን ሁለቱም የሚያዋጡሽ ነገሮች ስለሆነ እና በእርግጠኝነት የሚቀጥለው ላይ ምን ላይ እናገኝሻለን ቤዛ? በሞዴሊንጉ ትልቅ ደረጃ ደርሼ እንዳልሽው ትወናው ላይ ኦኬ ሰራ በጣም ደስ ይለኛል። ትወናው ላይ በጣም ኦኬ። ስለዚህ የመተወን ፍላጎት አለሽ፣ አቅሙ አለሽ፣ ችሎታ አለኝ ብለሽ ታምኛለሽ? አዎ በደንብ አለኝ። ትወናውን ትችያለሽ? አዎ የምርሽ ነው? ምን ሰርተሽ እስካሁን ማለት በትወናው? በትወናው እንኳን እስካሁን ብዙ ነኖችን አይቻለሁ ቲክቶክ ላይ። ቲክቶክ ትሰራለሽ? አዎ ቲክቶክ ላይ እሰራለሁ። ብዙ ቲክቶኮችን አይቻለሁ። ማለት ያንቺ ሜሽን ሳይሆን የሌላ ሰው ሜሽን ላይ አይቻለሁ። አዎ እሰራለሁ። ኦኬ አይ ነኖችን ትችያለሽ ማለት በነኖቹ መፍረድ ባይቻልም ያው ድምጽ ይፈልጋል ትወና ግን ቢሆንም አክቲንጉን ትችላለሽበታል። ከአክቲንግ ነው ደግሞ ድጋሚ ወደ እነሱ ሰርቻለሁ። አይ ነገ ያው ተስፋለሽ ሲጀመር ትወና በነገራችን ላይ ተስፋለሽ። እኔ ተስፋ እየሰጠሽ ሳይሆን ተስፋለሽ። ፍላጎት ካለሽ ፍላጎቱና አላማው ካለሽ ያው ተሰጦ ማንንም አያግደውም። ግን ተሰጦ ሞዴል ላይ ከሆነ ኦኬ ነው። ግን ጎን ለጎን ማስኬድ ትቻለሽ ብዬ ስለማምን ነው። ሲጀምር ይሄዳሉ። ይሄዳሉ። ሲጀመር የሚያዋጣሽ ነገር ይሄ ራስ ላይፍ ነው። ይሄ ያዋጣኛል ብለሽ የምታምኝበት ነገር ሁሉም ነገር ያዋጣልም ያበላልም ወደምትሄጂበት መንገድም ያስኬድሻልም። ምንም ያግድሽ ነገር የለም። አንድ ሞዴልን ከሰራሽ በእርግጠኝነት ትወና ማሰሪበት ምንም ምክንያት የለሽ። ፍላጎቱ ብቻ ነው የሚወስነው፣ እርምጃ ነው የሚወስነው። በጣም አለሽ ፍላጎት ቤዛት እና አሁን ቤዛን እንዴት ነው የምናያት አሁን ላይ ያለሽበት? በትምህርት ሆነ ማለት ፋሚሊ ከቤተሰብ ጋር ነው የምትኖሪው? ከእናቴ ጋር ነው። ኦኬ እኔ ግን እንዴት እንደሳልኩሽ ታውቂያለሽ? ለብቻሽን የምትኖሪ ምናምን አይነት ነገር የሆነ በቃ ማለት ብቻሽን ነው እየኖርሽ ክላስ ምናምን ትማሪ ነበር እንደዚህ ነው የሰማሁሽ። ያው መሰል ያው እኛ አበሾች እንስላለን ግን ሪል ላይፍሽ የራስሽ ነው። አዎ ሪሉ ከእናቴ ጋር ነው የምኖረው። ከእናቴ ጋር ነው አብሬ የምሰራው። ኦኬ ምንድን ነው የምትሰሪው? እናቴ ሱቅ አላት። ኦኬ እና ከእሷ ጋር ነው አብሬ የምሰራው። ኦኬ እሷ ጋር እየሰራሽ ነው? ኦኬ በትርፍ ሰዓት ትምህርት ክላስ ኦኬ ክላስም ያው እየተማርሽ ነው ጎበዝ ነሽ። አሁን ስለዛ ነገ እኮ ምንም ላይፍ እኮ አይከብድሽም። አሁን ላይ እንደዚህ ጎን ለጎን ምንም ነገር ማስኬድ ከተማርሽ ነገ ምንም ነገር አይከብድሽ። አንደኛ እዛ ጋር ቲክቶክ እየሰራሽ፣ ሁለተኛ ማዘርሽን ያገሽ፣ ሶስተኛ ምንድነው ሰው ክላስሽ እየተማርሽ ከሆነ ሞዴሊንግሽን እየተማርሽ ከሆነ ኧረ በስመ አብ ማን እንደዚህ ይሰራል? ትቀልጃለሽ እንዴ? ኧረ ጎበዝ ነሽ የእውነት አሪፍ ቀጥይ። የእውነት በጣም እኔ አበረታታሻለሁ። ጎበዝ ምንም እንዳያግድሽ በደንብ ስሪ ብዬ ነው የማምነው። መመክርሽም እንደዛ ነው። እና የምትይው ነገር አለ ለመጨረሻ ጊዜ ወይም ማስተላለፍ የምትፈልጊው ነገር ካለ? ለመጀመሪያ ክብሬ ስለጠራሽኝ በጣም ነው የማመሰግነው። አንቺንም ቤተሰቦችሽን እሺ በጣም አመሰግናለሁ። ሲቀጥል ደግሞ ማመስገን ፈልገው እናቴ። ኦኬ እናቴ በጣም ነው የማመሰግነው። ትከፋፋኛለች
በትወናም በሞዴልም እንድሰራበት በጣም ነው የምትከፋፈል። በጣም ነው የማመሰግነው። ክብር ለእናቶች። እሺ ሌላ አመሰግናለሁ። በቃ ጨረሽ? እና ውድ ቤተሰቦች ይህን ይመስል ነበር። ቤዛችን ትመስላለች እና ያው አጭርም አይባልም ብዙ ነገር አጫውታናለች ከነበረው ቆይታ አንፃር እንደምታዩት ነው። እና ሞዴሊንግ መማር ትፈልጋለች ወይም ደግሞ መስራት ትፈልጋለች። መማር እንኳን ያስፈልጋትም ያው ሰርታለች እና ትወናም ለሷ የሚመጥናት ለሷ ፌሻል ለሷ አቋም የሚመጥናት የምትሉትን ሼር አድርጓት። ሲቀጥል ደግሞ ሞዴሊንግ በጣም ማለት አቋሙ አሪፍ ነው። ሞዴሊንግ ገፋፋት፣ ሞዴሊንግ ላይ እንድትጠጋ አድርጓት። በእናንተ ትብብር ነው ማንም ሰው ማደግ የሚችለው። ማንም ለማንም የሚሆነው እርስ በርስ ስንተዛዘን ነው፣ ስንተጋገዝ ነው። አይዞሽ ጎበዝ በርቺ በማለት ኮሜንትም ለራሱ አንድ ድጋፍ ነውና ማናችሁም ይሄንን ቪዲዮ በምትመለከቱት ሰዓት ቤዛን የሚደግፋት ነገር ማንኛውም ነገር ይሆናታል። ስለዛ ከጎኗ ቆማችሁ አይዞሽ ምናምን አይዞሽ ብቻ ሳይሆን ደግሞ በተግባር አይዞሽ ምንም አይሰራም። አብዛኛው ጊዜ እኛ የኢትዮጵያን ሕዝብ ምንድነው ችግራችን? አይዞሽ ምናምን ተባብለን እንለያያለን። ያ ነገር ሳይሆን ተግባር ነው የሚፈልገው። ምንም ነገር ማንም ሰው ለማደግ አይዞ ምንም አያደርግለትም። ቃላት ምንም አይጠቅምምና ተግባር ነውና ለሰው ልጅ ጠቀሚታው ቤዛን ምንም ነገር የሚያግዛት በተግባር ነው። ምንም ነገር መስራት የምትችለው በተግባር ስታግዟት ነውና ሞዴሊንግ መሆን ትፈልጋለች። ፍላጎት ብቻ ሳይሆን አላትም አቋም ስላላት ሞዴሊንግ የምትፈልጉ ማንኛውም ትምህርት ቤቶችም ሆነ ሞዴሊንግ ትምህርት ቤቶች ሆነ ወይም ደግሞ የሞዴሊንግ አወዳዳሪዎች ጋር ከፈለጋችኋት ቤዛ ኤኒ ታይም ኦፕን ናትና በመፈልጓት ሰዓት ኮሜንት ላይ አስቀምጡ፣ ሼር አደርጋችኋለሁ ማለት የምፈልጓትን ሰው ማለት ነው። እና ቤዛ ጎበዝና ታታሪ ወጣት ናት። ገና ካሁኗ ብዙ ነገሮችን ታስተናግዳለች እና ነገ ከነገ ወዲያ ደግሞ አሪፍ ነገር ላይ እንድትቆም እኛም እናንተም እንፈልጋለን አይደል? ማንኛውም ሰው ሲያድግ የሚያስደስተን ብዙ አይነት ሰዎች አለን። ሁሉም አንድ ባይሆንም አለ በጣም ሰው ማደግ የሚፈልግ ስንት ሰው አለ። ለዛ ቤዛን እባካችሁ እርዷት እንላለን። እርዷት ምላችሁ ደግሞ በሌላ ኬዝ አይደለም እንድትሰራ ነው እና ስራ ማንኛውም ሰው ቁጭ ብሎ ይደብራል። ቁጭ ብሎ አይደለም ግን ይደብራል። ሰው ሲሰራ ደስ ያሰኛል። ልንገፋፋው ልናጠጋገው መሞከር አለብንና ሁሌም ከጎናችሁ እንድትሆን አድርጓትና ጎበዝ ናት፣ ጠንካራ ሴት ናት፣ ወጣት ናት። ማለት እንድታድግ እርዷት። በቃ ከፍታ ቦታ ላይ አሪፍ የተመኘችው ያለችው ቤተሰቦቿ የምንጠቅምበት ማዘራው የምንጠቅምበት ደረጃ እንድትደርስ እርዷት ነው የምለው እና ከጎኗ ሁን። ሁሌም እኔም ከጎንሽ እንግዲህ ባለኝ አቅም እና ፕሮሚስ መገባለሽ ነው በእንትኖቹ በቤተሰቦቼ ፊት ነው ፕሮሚስ መገባለሽ። በየትኛውም ኬዝ ላይ ከጎንሽ ነኝ። በሞዴሊንግም ከሆነ እንደነገርኩሽ ነው ከካሜራ ጀርባ ቀድመን እንደነገርኩሽ ነው እንዳስረዳሁሽ ነው። ስለዛ ችግር የለውም። በየትኛውም ታይም ላይ ኦፕን ነኝ፣ ከጎንሽ ነኝ። ታወሪኛለሽ፣ በስልክም እናወራለን፣ ችግር የለውም። ስለዛ ቤተሰብ ከቤዛ ጋር የነበረን ጨርሰሻል አይደል? ከቤዛ ጋር የነበረን ቆይታ ይመስል ነበረ ውዶቼ። ኔክስት ላይ ኢንተርቪው ማድረጋችሁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ቤተሰቦቼ። ለቤተሰቦቼ በነገራችሁ ላይ በጣም ክብር አለኝ ለእናንተ። ምክንያቱም የትኛውም ታይም ላይ እኔ ከፍታን ማገኘው በእናንተ ነው እና የእናንተን ሰብስክራይብ ሻለው። ሁሌም ከጎን ይሁኑ። ሰውን ብቻ አይደለም እርዷቸው ምለው እኔንም እርዱኝ፣ ከጎን ይሁኑ። እኔ እናንተ ከሌላችሁ ምንም ነኝ፣ ዜሮ ነኝ። ሰው ማንም ካለ ሰው ምንም መቃናትም መቆምም ስለማይችል እናንተ ስትኖሩ ነው እኔ የምኖረው። እናንተ የሆነ ኮሜንት ወይ የሆነ ላይክ የሆነ ቪው ባይኖረኝ ሰብስክራይብ ባይኖረኝ ድጋሚ ሌላ ቪዲዮ አልሰራም። እናንተ ስላላችሁ ስለሆነ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ።
አገር ውስጥም ያላችሁ ክብር ለእናንተ፣ ከአገር ውጭም ላላችሁ ክብር ለእናንተ እና ሰላማችሁ ብዝት ይበል በያላችሁበት። እስከምንገናኝ ጊዜ ድረስ ቸር ሰንብቱልኝ።